ሰላም እንዴት ናችሁ? ዛሬ በጾም ወቅት የምንበላውን ተልባ ወጥ አሰራሩን እንደኔ እናያለን። ተልባ በጣም ብዙ ጥቅም ነው ያለው። ከወጥ ሌላ ለፍትፍት እንደዚሁም ለመጠጣትም ይሆናል። እንደምናውቀው ተልባ ሆድ ያለሰልሳል፣ ለጨጓራም ጥሩ ነው። እኔ በስሙዚ መልክ ሰራዋለሁ። በተጨማሪም ለሰላጣ ድሬሲንግ ሁልጊዜ እጠቀምበታለሁ። ለዛሬ ተልባ ቀይ ወጥ የሚያስፈልጉን ግብአቶች ቀይ ሽንኩርት፣ ቲማቲም ብዛቱ በቪዲዮ እንደምታዩት ነው፣ በደንብ ይፈልጋል። ትንሽ ዘይት ማብዛት የለብንም። ለምን ተልባ ራሱ የቅባት እህል ስለሆነ። የተለቀመ ተልባ፣ በርበሬ፣ ነጭ ሽንኩርት የተፈጨና ተልጦ ድፍኑን፣ እንደዚሁም ጨው ናቸው። ከሁሉ አስቀድመን የተለቀመውን ተልባ እንቆላለን። ቆልተን ፈጭተን እናቀርባለን። እኔ ይሄንን ቪዲዮ ለመስራት ስዘጋጅ ተልባውን እንደቆላሁት መብራት ስለጠፋ ወቅጬ ነው ያዘጋጀሁት። በቪዲዮ ላይ እንደምታዩትም ስወቅጥ ልጄ ካላገዝኩሽ ብላኝ እያስሞከርኳት ነበር። ሽንኩርት፣ ቲማቲም፣ በርበሬውን እንደ ቅደም ተከተሉ ካቁላላን በኋላ የተፈጨው ነጭ ሽንኩርት ጨምረን እንከልሳለን። ሲፈላ ተቆልቶ የተፈጨውን ተልባ ልክ እንደ ሽሮ እንመታለን። በጣም አናወፍረውም፣ ሲንተከተክ ራሱ ስለሚወፍር። ብዛቱ እንዳደረግነው ውሃ መጠን ነው። እኔ 7 የሾርባ ማንኪያ ነው የጨመርኩት። ተልባውን ከመታን በኋላ ጉጉል እንዳይል በደንብ እያየን ማማሰል አለብን። ጨውና ድፍን ነጭ ሽንኩርቱን ጨምረን ከድነን እስኪበስልና ዘይት በደንብ እስኪተፋ ድረስ እሳታችንን ዝቅተኛ ላይ አድርገን እንተወዋለን። በነገራችን ላይ ድፍን ነጭ ሽንኩርት በጣም ስለሚበስል ሙክክ ነው የሚለው። ካልፈለጋችሁ መተው ትችላላችሁ። የተረፈንን የተፈጨ ተልባ ክዳን ባለው ንጹህ ዕቃ አድርገን ፍሪጅ እናስቀምጣለን። ተልባ ሙቀት ካገኘው ለመበላሸት ቅርብ ነው። ወይም ስንፈልግ ብቻ መፍጨትም እንችላለን። እኔ እንደነገርኳችሁ ሁሌ የምጠቀመው ስለሆነ በተወሰነ አንድ ጊዜ አዘጋጅቼ አስቀምጣለሁ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን አካፍሉኝ። ቪዲዮውን እስከመጨረሻ ተመልከቱት። አመሰግናለሁ።